አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ለዓሊ ረዲየላሁ ዐንሁ እንዲህ አሉት፣ አንተ ዓሊ ሆይ ከመተኛትህ በፊት 5 ነገራቶችን ተግበር። አንደኛው ስትተኛ 4000 ዲናር ሶደቃ ስጥ። ሁለተኛው ደግሞ ቁርአንን አኽትም። ሶስተኛ ለጀነት ዋጋዋን ክፈል። አራተኛው 2 ሰዎችን አስታርቅ። አምስተኛው ደግሞ ከዚያም 1 ጊዜ ሐጅ አድርገህ ተኛ አሉት። ዓሊይም ረዲየላሁ ዐንሁ እንዲህ በማለት ጠየቁ፣ የአላህ መልእክተኛ ሆይ ይህን በአንድ ሌሊት እንዴት ማድረግ ይቻላል ብሎ ጠየቃቸው። ረሱልም ሰለላሁ ዐለይሂ ወሰለም የሚከተለውን ተናገሩ። 4 ጊዜ ሱረቱል ፋቲሓን የቀራ 4000 ዲናር ሶደቃ ከሰጠው ጋር እኩል ነው። 3 ጊዜ ሱረቱል ኢኽላስን ወይም ቁል ሁወላሁ አሐድን የቀራ 1 ጊዜ ቁርአንን ሙሉ እንዳኸተመ ይቆጠርለታል። ሶስተኛው ደግሞ 3 ጊዜ ላ ሐውለ ወላ ቁወተ ኢላ ቢላሂል ዐሊይል ዐዚም ያለ የጀነት ዋጋዋን ከፍሏል። አራተኛው 10 ጊዜ እስትግፋር ያደረገ 2 ሰዎችን እንደማስታረቅ ነው። አምስተኛው ደግሞ 4 ጊዜ ሸሃዳን ያደረገ 1 ጊዜ ሐጅ እንዳደረገ ነው። አስብ፣ ይህ መልእክት አንተ ጋር ብቻ እንዲቆይ አትፍቀድ፣ ሌሎችም መከራ። በአንተ ምክንያት ሌላ ሰው አንብቦ ቢጠቀም አንተም የሱ ምንዳ ተካፋይ ትሆናለህ። ሰላም አለይኩም።